ማነው አባይ አንተ ነበር የወሰድከው? ይኸውልህ በለዳም ሳብለኝ ማን ወሰድ? ሰማኝ በለዳይ ሰው ቆሟል። እናስገባዋ። ሌባ እኮ ነው ሌባ። ሸወደኝ። አሁን ብለኝ አምጣ ልጄ ሃሎ ሞሽኑ አንቺ ናፋሽ መስሉ ሙዲጉል ቦጋለ እኮ እንዳያኝ ብዬ ያን ደንጋማ አልፈለጥኩት። ኧረ ደምዬ የልቤ መስክ እኮ ያንተ ብቻ ነው። ኧረ አዲያ በቀበይና ለረሰው እንጂ። ኧረ ደምለው አልማዚ ደምለው አልማዚ ክለብ ገባውና ሙዚቃው ሲለቀቅ የሴቶች ጭፈራ ዘይቆይ ስቅቅ ቆንጆዋን ጠርቼ በይ እንጠቀቅ ጠጋ በይ ጓደኞቼንም ሃይ በይ ትዳር አይገኝም ከመሬት ላይ ሁላችንን ጨብር እኩል በአንድ ላይ እጃችሁን አድርጉ ወደ ላይ የሙዚቃ ቃና ሲወጣ ከስፒከር በልጅቷ ውበት ዲማልክ ስክር የቮሊዮ አዝነሽ ፒያሳ አይኔ አንቺን አይቶ መንገዱን ረሳ መጥተው በጋ ተለግሷት እሷ ስንቱን አሳሳተ ይሄ አለባበሷ መልካ ቆንጅዬ ነው ፍልቅልቅ ማራኪ ምንድነው ለከፈው ስሚኝ ዲለልኪ እቃሽ ከኔ ጋር ነው ሌላ አነካኪ ከግር እስከ ራሴ ብዬልሽ ፍልጊ ለዛሬ ተሳክቷል እንደንሳኪ ተኮ ለማ ሰዲ እንተማና ጀዲ አሃደ ክልተ ሸልሸ ሁሉም ተረሰተ አት ዌት ስስ አሁን ነው መዝናናት ኢንስታ ነአ ሄታ ኩሽ ዴንሳ ሲሆን በአማርኛ አንድ ላይ ብንጨፍር ምን ይለናልኛ ምንም ታይተሃል እዛ ጋር ባበሻው በትብዛት ሲዘናጋ ኧረ ተረጋጋ እሷን እቅፍ አድርገህ ጨፍር እስኪነጋ እንቅስቃሴዎች ሁሉ ዳንስ ናቸው ጨፍር እንጫወት እናሳያቸው እንቅስቃሴዎች ሁሉ ዳንስ ናቸው ጨፍር እንጫወት እናሳያቸው። የፊዚክስ እውቀት ምን ያህል ነው አለኝ። አይ እኔ ከስንት እንደሚለካ አላቅም። ሃይስኩላም ፉት ብያታለሁ ፍሬሽማንም ደግሞ ተምሬያለሁ አልኩት። ይሄ ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሲለሬሽን ጋር ነው የቆምኩት እኔና እሷ ድረስ እችላለሁ አልኩት። ዌል ማተር ኦኩፓይስ ስፔስ ኤንድ ታይም የሚለውን ታውቀዋለህ አለኝ። አዎ እሱንም ሰምቻለሁ አልኩት። በኋላ አየህ አንድ ፋይል ፕሪንት ሲደረግ 1000 ገጽ ያለው መጽሐፍ ይወጣል አለኝ። ኦፍ ኮርስ ፕሪንት ካልከው መጽሐፍ ሲሆን ዘጋ አንድ እና ይሄን 1000 ገጽ የሚሆነውን ፋይል ዲሊት ስንለው ድብን ይላል አለ እና አሳልኩት። እዛ 1000 መጽሐፉን አሰብኩትና ማተር it is a matter it occupies time and space fine አልኩ ለራሴ እንግዲህ አሪፍ ሆኜ ማለት ነው። ዲሊት ስናደርገው የት ነው የሚሄደው የሚለውን እየሰራሁት ነው አለኝ። የምር ጨዋታ ነው ይሄን የምነግራችሁ። ይኸውልህ ይሄንን ለራስህ ተጠቀም፣ ቀልድህንም አንፈልግም። ያሳዝነኛል አንዳንድ ጊዜ ምንድነው የሚያሳዝነኝ? አንድ ጊዜ እንዲሁ ቆይቷል ጊዜው ኢንተርቪው ተጠይቄ እንደው የሚያሳዝን ነገር ምንድነው አለ። ለብቻቸው የሚያውቁ ሰዎችና የሚያውቁትን ለሰው መንገር የማይችሉ ወይም ደግሞ ቢናገሩ ምንም ሰው የማይገባው ነገር እነኛ ሰዎች ያሳዝኑኛል አልኩኝ። ጋሊሊዮን አሰብኩት፣ ኮፐርኒከስን አሰብኩትና በቃ እሱ ታይቶታል አገብቶታል፣ ግን ሌላ የገባው ሰው ማግኘት አልቻለም። you see እና አንድ ሰሞን ትንሽ አነበብኩና እኔ ነው ማለት በእያንዳንዱ እንትን
ዲስታንስ ምናምን ብዬ በቃ በመኪና አሁን መኪና ሲሄድ እያንዳንዱ ቦታ ላይ ቆሞ ነው የሚሄደው። ሲምፕል ናት እኮ እቺ። ምክንያቱም ካልቆምክበት አትሄድም አይደል? ያን አሁን አንድ ስቴፕ ስትሄድ እዛ ጋር ትቆማለህ። ልክ መኪናም እንደዚሁ ነው። አሁን እሷን ከፍ አደረኩና እኔ እንዳቅሜ ማለት ነው አይሮፕላንን እያንዳንዱ ኮኦርዲኔት ላይ እየቆመ ነው የሚሄደው። ፍራክሽን ኦፍ ሰከንድ ምናምን ስለው ነፍሴ መድኃኒትሽን አልወሰድሽም እንዴ? አንዳንድ ጊዜ በቃ እኔ ፕሮፌሰር በእውነት በጣም ነው ያዘንኩልህ። በጣም ለምን ያላችሁኝ እንደሆነ ይሄንንም እኮ የመጨረሻውን ሲምፕሊፋይ አርጎ ነው። አም ሲሪየስ የመጨረሻውን በእኛ ልክ ሰፍቶልን በቃ ይሄ መጥናቸዋል ብሎ ነው የሚነግረን። አዎ ችግርህን እጋራለሁ በእውነት አጋንንት ምናምን እንዴት በፊት በጣም ከባድ ነገር ነው። በእውነት ነው የምላችሁ። እኔ ለብዙ ጊዜ የሚሆነኝ ነገር ነው ዛሬ እና ጂሰስ ክራይስት ኤኒዌይስ በእውነት እግዚአብሔር ይስጥልን። እኔ ወንድም በእውነት ነው የምላችሁ። ሁላችንም አንረዳም አይደለም፣ የሚረዱ ሰዎች አሉ እዚህ ውስጥ በእውነት ለእኛ ለሚረዱ ሰዎች እሱ ባሳየን መንገድ ጥቆማ ነው ያደረግልን። ይህንን ጥቆማ ተጠቅመው ለሚያነቡ ለሚያጠኑ ሰዎች ትልቅ ኢንፑት ነው። ብዙ ሰዎች አሉ መሀላችን ይህን ነገር የሚረዱ ማለት ነው። not all of us are gifted to understand what he taught us. okay መንፈሳዊም ቢሆን ማንረዳው ብዙ ነገር አለ። እንደውም ይብሳል። እኔ ትንሽ ካልኩለስ ተምሬ ነበር እዛ ስታቲስቲክስ ምናምን አልጀብራ እንደዚህ ስንማር እስከ 3-4ኛ ዓመት ድረስ ሞካክሬያለሁና እቺ ዴልታ ፋይ ምናምን ስዕሎቹ ትዝ ይሉኛል። አሁን ካልተጠቀምክበት 20% በየአመቱ ዲሊቲ ያረክ ነው የምትሄደው የሚል ነገርም ተምሬያለሁ። አሁን ስንት እንደቀረኝ ባላቅም ኤኒዌይስ እግዚአብሔር ያክብርልን። በእውነት እግዚአብሔር ያክብርልን። አዎ እኔ ያነበብኩት ነገር ምን ይላል መሰላችሁ? አይንስታይን ምን አለ አንድ ጊዜ አወቅኩ፣ ደረስኩበት፣ ተረዳሁት የምትለውን ነገር ለአያት ማስረዳት ካልቻልክ አታውቀውም ተው ይላል። በአያቱና በሱ መሃል የጄኔሬሽን ጋፕ አለ። ይህንን ጄኔሬሽን ጋፕ ዚሮ አድርጎ ለአያቱ አሁን እሱ የደረሰበትን call it the black hole or the relativity theory ለሳቸው እንዲገባቸው አድርጎ ማስረዳት ከቻለ ያንን ነገር ገብቶታል ማለት ነው። ፎር ኢንስታንስ አይንስታይን ያለው ምንድነው? አንድ አይ ዶንት ኖ ብሎት ሊሆን ይችላል፣ ግን ያነበብኩት ነው። አንድ የቤት ሰራተኛ ምንድነው አንተ እንደዚህ ሰው ሁሉ እየመጣ ሪሌቲቪቲ ቲዮሪ ምን ስለሆንክ ነው ትለዋለች አለ። እና ያ ሪሌቲቪቲ ቲዮሪ ሲያስረዳት አይንስታይን በነገራችን ላይ ሂመረስ ሰው ነው ካነበብኩት። ለምሳሌ ያላት አለ 8 ሰዓት ላይ ቦይፍሬንድሽን ቀጥረሽዋል፣ አሁን 4 ሰዓት ነው። በቃ 4ቱ ሰዓት እንደ ቆመ ነው የሚቆጠረው አለ ላንቺ። ያ 8 ሰዓት እስኪደርስ ድረስ ቦይፍሬንዷን አግኝታ በቅፉ ስር እስክትወድቅ ሲስማት ሲያቅፋት ምን በቃ በምናቧ እየሰራች 4ቱ ሰዓት የቆመ ነው የሚመስላት። በኋላ 8 ሰዓት ላይ ከሱ ጋር ተገናኝታ ደግሞ ምትሆነውን ሁሉ ስትሆን 5 ሰዓት ሲያልፍ ራሱ አታውቀውም።
በ8 ሰዓት ተገናኝቶ ከምሽቱ 4 ሰዓት ሲሆን አታቀምሷል። this relativity ሲያስረዳት ማለት ነው። እቺ ሴትዮ ስለ ዴልታ ስለ ምናምን ወይም ስለ ሳይን ኮሳይን የምታውቀው ነገር የለም። በራሷ በሚገባት መልኩ ግን አስረዳት። ቦይፍሬንድሽን ቀጠሮ ይዘሽ ቀጠሮ ሰዓት እስኪደርስ ድረስ ያለው ጊዜ ቆመዋል። ከሱ ጋር ተገናኝተሽ ግን አብራችሁ ስትሆኑ ምን ጊዜ እንዳለፈ አታውቂውም ብሎ አስረዳት። ምንድነው የምታፈጡ እንደዚህ ነገር? አንቺስ ምንድነው የምታፈጡ እንደዚህ ነገር? ምንድነው የራስፋችሁ ፋንታ በላሽዋል። ታክታክ ነገር ሌላ ነገር ምግብ ሌላ ነገር የራስ ፋንታ ነው በቃ። እንዴ መብራት ማታ እንዴ ማዳን አለ አንተ እንደ ጎረስ አረኔ አባዬን ያርለው ዝም በል እና ተፈርብል በቃ አንቺ ነሽ ማለት እኔም አይደለሁም እንግዲህ እኔም አይደለሁም። ምን ችግር የለም አሁን ነገር ችግር ናውን እና አለና እንደ እንደገና መልሶ አረብ በእናታችሁ 10 ጊዜ እንዳዚህ ነገር ማጥፋት እንደ ባጋብሬል ስም እንደ ይሩዛያቻለሁ እንደ እንዴት ነገር እንደዚህ ትበላለህ ሰው እንደ ዳለለኮ ደማኮ ዳፍናኮቱ አባቦኮ ሀቲ ሀቴንጋራኮ ናቲንቶሉ ፖልቲንኮ አሲየተኔ ማላይታውባ ቆየተኔ ማላይታውባ ዶክተር አብይ አቤት አቤት የአሁኑ ምርጫ የሚያሸንፉ ይመስሎታል? ያለ ጥርጥር ምን ያህል ፐርሰንት እርግጠኛ ነው? 80-90 ይሄን ያህል እርግጠኛ ከሆኑ ምርጫው ለምን አስፈለገ? ለደንቡ ነው እንጂ እንደውም ተቃዋሚ ፓርቲ ከመብዛቱ የተነሳ ህዝቡ ለምርጫ የሚቸገር ይመስለኛል። እዚች ሀገር ላይ በዚህ ሰዓት የተወደደው ምን ይመስሉታል? ፍቅር ተወደደና ወጣ ምን ሊሆን። ስለዚህ ወደ ቀድሞ ሰላማችን ለመመለስ ከኛም እንደሚጠበቀው ወፈሩን ያስና ይቅር ተባባሉ። ይሄን ምርጫ ድንገት ቢሸነፉት ምን አማራጭ አለ ከመቀበል በቀር? ዋው በሰላማዊ መንገድ ስልጣኑን አስረክበው ይወርዳሉ ማለት ነው። ስትገረፍ ታወራዋለህ። You can still go, even when you feel slow, you can still go, even when there's no hope, you can still go. I never answer to no, man, I still go, 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 go. I say my, and I like when they're in a good day, nigga, in a color light. ሲያምሩ በእናትሽ በጣም ነው የምታምሩትሽ። በጣም እናመሰግናለን። ደስ ይሉ በጣም ደስ ይሉ። ቆይ ምን ነው መኪናችሁ በጣም ያምራል። አንዴ ፎቶ እንነሳ። ይነሳ ችግር የለም። ሙተረስ ደስ ይሉ በእናትሽ። ውስጥ መነሳት ፈልግ። ውስጥ ፎቶ ካላስቸገርኩ ካስቸገርም አያሳስብም።
ቆይ ትንሽ ይራቁ። ቆይ እዚህ ይቅርታ አንዴ ካላስቸገርኩ ከቁልፏ ጋር መነሳት ፈልገን ነበር። ይሰጣቸው ነው። ምን ችግር አለ? ፎቶ የለውም። ፎቶ መነሳት ምን ችግር አለው? በቀኛ ይሆናል። ሌላ እስካሁን አልመጣም። ይሁን በቃ አባት ዋው መኪና በጣም ያምራል። አንዴ ፎቶ እንነሳ